ልባችንና ትምህርታችንን የምንከፍተው በኢየሱስ ክርስቶስ ቃልና ምስጢር ነው። የማቴዎስ ወንጌል ምዕራፍ 19 ከቁጥር 14 ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነሱ ላሉ ናትና ይላል። የነፍሳችን መጀመሪያና መጨረሻ የሚያሳይ የብርሃን መንገድ ነው። የመንገዱ ጅማሬ ከልባችን የሚወጣው ንጽሕና እንደ ሕፃናት የሚያምን ይቅር የሚል የሚማር ዳግም በመንፈስ የሚወለድ ክርስቲያን ነው። በዚህ ውልደት ውስጥ አብረው የሚወለዱ ሁለት ሐሳቦች አሉ። ሰይጣን የማይፈራው ክርስትና ምን አይነት ክርስቲያን ማን ነው የሚለውን ሐሳብ እያብራራን እንቀጥላለን። አብራችሁን ሁኑ። ሰይጣን ክርስቲያኖችን በመጀመሪያ ደረጃ ከብዙሃኑ አስተሳሰብ እንዲወጡ ወይም የተለየ አስተሳሰብና እይታ እንዲኖራቸው አይፈልግም። ከቻለ እምነትህን በደመነፍሳዊ አካሄድ እንድትጨርሰው ይጥራል፣ ይጠነቀቃል። ይህን ሐሳብ በደንብ የሚገልጽልን ክርስቲያናዊ ሕይወት አለ። ሁሉም በሚባል ደረጃ ባይሆንም የሚያመልከውን አምላክ አለማወቅ፣ አንድም ጊዜ መጽሐፍ ቅዱስ ሳያነቡ በሞት መለየት፣ ስለ እምነቱ ሳይጠይቅ ሳይረዳ መኖር፣ በስመ ክርስትና ለዘመናት ኖሮ መሞት። እነዚህ እውነታዎች በእያንዳንዳችን ሕይወት ውስጥ ወይ በወንድምህ ወይ በአንተ ሕይወት ውስጥ ወይም በጎረቤትህ የሚታይ እውነት ነው። ክርስቲያን መባላችን ምንም ጥፋት የለበትም። የስም ክርስትና ሆነን ማለፋችን ግን ወይ ከእግዚአብሔር ወይ ከሰይጣን መሆናችን ሳይለይ ማለፋችን ቆም ብሎ ሊታሰብበት ይገባል። ለነገሩ የዚህ ሁሉ ተዋናይ ማን እንደሆነ አንዳንድ ጓደኞቼ እንደምትሉኝ ሰይጣን ነው በል እንደምትሉኝ አልጠራጠርም። አዎ ነው። ካመንክ እመን። እኔ መናገሬን አላቆምም። ዛሬ ላይ ሰይጣን ክርስቲያኖችን በተለያየ እምነት ከፋፍሎ ክርስቶስን ጴንጤ፣ ፕሮቴስታንት እያለ ቃሉን እየቆራረጠ አንድነትን አሳጥቶ ለዘመናት በአንዱ ክርስቶስ ላይ ብዙ ክርክሮች ፈጥሮ አንድነታችንን ቆራርጦ ሰይጣን የማይጠላው ክርስቲያን አድርጎናል። ሰይጣን የማይጠላው ክርስቲያን በሁለት ከፍሎ ሐሳቡንና ስራውን እያሳደገ ይገኛል። እነዚህን ለሁለት ከፍሎ እየፈተናቸው ካሉት ክርስቲያኖች መካከል ለማየት እንዲመቸን ሁለቱን እንደ ምሳሌ እንውሰድ፣ ኦርቶዶክስና ጴንጤ። እነዚህን ያነሳሁት ምክንያት ችግሮቹ መነሻና መድረሻ የሚጠቁሙ ቦታዎች ስለሆኑ ነው። ችግሮቹን ይጠቁማሉ ማለት ግን እውነቱ እዛ ቦታ ላይ የለም ማለት አይደለም። ወደ ሐሳባችን ስንመለስ አንድ ክርስቲያን ኦርቶዶክስ በእምነቱ የላላ፣ የማይጾም፣ የማይጸልይ፣ ቅዱስ ቁርባን የማይወስድ፣ ጭፈራ የሚያበዛ፣ የማይሰግድ፣ የቅዳሜና እሁድ ብቻ ክርስቲያን ሰይጣን የማይፈራው ክርስትና ይባላል። ሌላው ምሳሌ የሚሆነን ጴንጤ ውስጥ ያለ ክርስትና ምሳሌ ነው። እንውሰድ። ጌታ የጻመውን ጾም መሻር፣ እሱ የመረጠውን ቅዱሳን አንቀበልም ማለት፣ የሰውና የእግዚአብሔርን ቃል እኩል ማድረግ፣ ስጋን መግዛት አለማወቅ፣ እንደ ልብ መኖር ሰይጣን የሚጠላው ክርስትና ሳይሆን የሚመቻችበት የማይጠላው ክርስትና ነው። ክርስቲያን ማን ነው? ይሁዳውያን እንደሚባል በክርስቶስ ክርስቲያናዊ ይሰኝለታል። የዘርና የፍሬ ጉዳይ ነው። አበው ክርስቲያን ማለት በአጭሩ ሲበይኑ ወልደ ክርስቶስ ይላሉ። ክርስቶስ ማኅፀንነት የተወለደ የተገኘ ማለት ነው። ልጅነቱ ያደረገ ሐሳቡ አረፍተ ነገራዊ ፍቺ ብቻ አይደለም፣ የሕይወት የባህሪ እውነት ነው።
ሰው ከእናቱ ከአባቱ በስጋ የሚወለደው በእውነት እንደሆነ ከዚች ልጅነቱም እንዲሁ በእውነት ይወለዳል። ከመግቢያው እንዳልነው የዘርና በፍሬ መገለጡ ጉዳይ ነው። ተወልዶ ያለው ከወላጁ ይቀዳል። በወላጅ ያለው ለልጅ የሚኖረው ነው። ለልጅ ያለው በወላጁ ያለው ነው። በአንድ ናቸው። ከሕይወት የተነሳ አንድነታቸው ውስጣዊ፣ ህብረታቸው ሁነታዊ ነው። እንደ ኮፒ ፔስት ውጫዊ አይደለም፣ እንደ ፍራክትለስ ናቸው። ማሳያ እንጠቀም። አንድ በፍጥነት እየበረረ የሚሄድ መኪና እየተጓዘ ሳለ ፎቶግራፍ ባነሳው እጄ ላይ የሚቀረው የመኪናው የጉዞ አንዱ ቅጽበት ምሳሌ ብቻ ነው። በቃ የሆነ ቦታና ሰዓት ላይ የተያዘ። እጄ ላይ ያለው ፎቶ ያው ራሱ መኪናው ቢሆንም ህይወት ግን የለበትም። መኪናውን ከውጪ እንጂ ከውስጥ አይመስለውም። የመሬቱ መኪናው ከዛ በኋላ ተጉዞ የሚደርስበትን የፎቶ መኪና አይደርስበትም። ከደጁ ነው የተቀረጸው። ብዙ ሰው ክርስቶስን መምሰል እየተባለ የሚነገረው ሐሳብ እንደዚሁ ከደጅ የቀረ ትርጓሜ ሆኖበታል። እንደ ኮፒ ፔስት ከውጪ የሰማና ያየውን አስመስሎ ይሰራል እንጂ ከውስጥ አልተሳሰረም። ህይወት ግንኙነት የለውም። በታሪክ የነበረው በመንፈስ የለውም። ባጭሩ አልተወለደም እንበልና ከዛ እየበረረ የሚሄደው መኪና ውስጥ የራሱን መኪናውን በንድፈ ብሰራ በእምነት የሚመስለውን ሌላ መኪና ብሰራ ይሁንና ቢቻል ብለን ብንቀጥል ከቀደመው የመኪና ከውስጡ የወጣው ሁለተኛው መኪና የመጀመሪያው አምሳል ነው። በአንድ ናቸው። ሁለተኛው መኪና ከውጭ በኩል በቀለም፣ በቅርጽ፣ በሌላ የራሱን መልክ ሊይዝ ይችላል። ቢሆንም ግን ለዛኛው መኪና ውስጥ ያለው ለዚህኛው መኪና ውስጥም አለው። ሁለተኛውን መኪና እያየው አንደኛውን መኪና አብሬ አያለው። አሁን የወልደ ክርስቶስ ሐሳብ የገባን ይመስለኛል። ክርስቲያን ክርስቶስን ታሪክ ከደጁ እየሰማ በጽሑፍ በትንታኔ ልብ በሌለው ድርጊት የሚደግመው ሳይሆን በክርስቶስ ያለች እውነት ለእርሱም ያለችው ሰው ማለት ነው። ሲጽፍ የሚያስደንቀው ጳውሎስ ምስክርነት እንጥራ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ደግሞ ይሁን ይለናል። ፊልጵስዩስ 2:5 ክርስቶስና የክርስቶስ ጥበብ ናት። መታሰቢያው ማስታወሻው አይደለችም። በእርሱ ያለች ልቦናው፣ ከእርሱ የሆነች መንፈሱ ናት። ልጅነቱ ናት። ልጅነቱም የሕይወትነቱ ናት። እስቲ 2-3 ምስክር ከጳውሎስ እንድገም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። አንደኛው ቆሮንቶስ 2:16 ይህች ክርስቶስ ልቦና ለሚታየው ሆነ ለማይታየው ሁሉ ነገር ማዕከሉ ናት። እንካተትባታለን። በሌላም ስፍራ ልጆቹም ስለሆናችሁ የእግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይለናል። ገላትያን 4:6 ስለዚህ ክርስቲያን እርግጥስ ማን ነው? የክርስቶስ ነጸብራቁን የሆነው እውነተኛ ክርስቲያን። እውነተኛውም ክርስቲያን ክርስቶስን ሲያየው ራሱን መልሶ ይመለከታል። ልክ እኔ መስታወት ፊት ቆሜ ጆሮዬን አትኩሬ ባይ የሆነ አድማጭ ስጋን አይደለም ያየሁት፣ ራሴን ነው ያየሁት፣ አካሌን ነው ያየሁት። ጆሮዬ ከኔ ጋር በአንድ ሆኖ ተጨምሯል፣ ውስጥ ለውስጥ ተስማምቷል። በጆሮዬ የምሰማው እኔ እንጂ ሌላ አካል አይደለም። ባይሆን ጆሮዬ ከአካሌ የተቆረጠ ቀን ጆሮዬነቱ ቀርቶ በመጀመሪያ ስጋ ቆይቶም አፈር ብቻ ይሆናል። ከወይን ግንዱ የተቆረጠ ቅርንጫፍ ይደርቃል፣ ወደ እሳትም
ይጥሉትማል የሚለው የጌታ ሐሳብ ይህ ነውና ክርስቲያን ለመሆን እግዚአብሔር አምላክ ፍቃዱንና መንፈሱን ይላክልን።